ህሊናሽ ስለሚያውቀው የሆነ ነገር እንዳደረግሽ ስለሚያውቅ ነው ጀርባሽን የፈራሽው። እንዴ እናንተ ስለዛታችሁ ነው። እናንተ ስለዛታችሁ እንዲህ እያልሽ ጭንቅላትሽን አታሞኝ ሩታ። እንዲህ እያልሽ ጭንቅላትሽን አታሞኝ። ለምን አሞኘዋለሁ? አንቺ ነሽ እየተሞኘሽ ያለሽው። እኔ ብቻዬን እበቃሻለሁ ይሄ ነገር መፍጠር ከፈለኩ እያልኩሽ ነው በግልጽ አማርኛ። እኔ ደግሞ የምነግርሽ ነገር በቅብኛል። ሲቀጥል ደግሞ የኔ ዙሪያ ያሉ ሰዎች አንቺ ላይ ሊደርሱም አይችሉም። እንዲደርሱም አልፈልግም። እኔ የምልሽ ነገር እኮ አንዴ በእናትሽ እኔ ብቻዬን መወጣት ያለብኝን ነገር እወጣዋለሁ። እንደዛ ብለሽ የምታስቢ ከሆነ እኔ ጋር ፊት ለፊቴ ነይ እንጂ ሰዎች እያስከተልሽ ወይ እየላክሽ አንቺ አሰሚም እንዴ? በምን አይነት አማርኛ ልንገርሽ? ወይኔ አይገባሽም እንዴ? ብቻዬን እበቃሻለሁ። አሀ ምንድነው አማርኛ እኮ እንደዚህ የምትይ ከሆነ እኔ ጋር ነይ፣ ሰዎች አትላኪብኝ እንዴ እኮ። አንቺ ከዚህ በኋላ የሆነ ነገር ለመፍጠር ሞክሪያ። ያኔ እኔ ዝም ብዬ ቁጭ ብዬ ልይሽ እስከ ትላንትና ተፈጠረው ኦልሬዲ ትላንትና ጨርሻለሁ። ገባሽ? እንደዚህ ይሻላል። ያለብኝን ነገር በሙሉ ተናግሬ ጨርሻለሁ ትላንትና ባይዘዌ ማለት ነው። ሲቀጥል ደግሞ ከዚህ በኋላ አንቺ የሆነ ነገር እውነትም በእንደዚህ አይነት መንገድ እቀጥላለሁ ካልሽ ወይም ደግሞ እንዴት ነው በስነ ስርዓት ለማውራት እየሞከርኩኝ እኔ ላይ መመናቃቀር ምናምን አይነት ነገር አድርጋለሁ ካልሽ ስነ ስርዓትሽን ብትይዥ አደርግሻለሁ ማለት ነው። እስቲ እንዴት ነው ስነ ስርዓት የምታስይዥ? እሱን አድርጌው ባሳይሽ አይሻልም? እንደዛ ከሆነ ጥሩ ነው። እንደሱ ንግግር ረጋ ያለ ንግግር የማይወድልሽ ከሆነ ደግሞ እኔ ከዚህ በፊት ከነበረው እጥፍ አድርጌ ነው ማሳይሽ። ስታሳዝኝ በጣም ነው ታሳዝኝ። የሆነ እንዲህ ትወራጭና ከዛ ደግሞ አደብሽን ስትይዢ ያኔ ይገባሻል። ገባሽ አይደለ? አሁን እኔ ከአንቺ ጋራ እንደዚህ አፍ መካፈት አልፈልግም። በስነ ስርዓት እየነገርኩሽ ነው። እኔ አልደረስኩብሽም። የደረስሽብኝ አንቺ ነሽ፣ የመጣሽብኝም አንቺ ነሽ። ጭንቅላትሽ እንደዚህ እያልሽ አታሞኝ። ሲቀጥል ደግሞ ከዚህ በኋላም የቱ ጋር ነው የቀረሽው? እኔ እኮ የቱ ጋር ነው? አዳምጪ እባክሽ። እስከ ትናንትና ለተፈጠረው ነገር ትናንትና ጨርሻለሁ። ሜቢ አንቺ ፍርሃት ካለብሽ ወይም ደግሞ ያደረግሽው ነገር እያስለቀቀሽ ከሆነ ጀርባሽን የማታምኚው እሱ የራስሽ ጉዳይ ነው፣ እኔን አይመለከተኝም። አሁንም ግን ከዚህ በኋላ እቀጥላለሁ ወይም ደግሞ የሆነ ነገር እፈጥራለሁ እኔ ህይወት ውስጥ መታሽ የሆነ ነገር አወራለሁ ብትይ እኔን አያርገኝ ፍቅር። እንደዛ ከሆነ በጣም አሪፍ ማለት እኔን አያርገኝ። ወይኔ ሩታ እኔ ደግሞ ማታውቂያት ፍቅር ነው መሆንብሽ። ማንንም አልክብሽ ነው አትላኪብኝ። እኔ የምፈልገው እሱን ነው። ግን የሆነ ነገር ሳደርግ ደግሞ ጉራ ብቻ ሆነሽ እንድትቀሪ አልፈልግም። የሆነ ነገር እንድታደርግ ይፈልጋለሁ። እሺ በጣም አሪፍ። እኔ የምወዳለሁ የተግባር ሰው ደግሞ እኔ በጣም ነው የምወደው። የተግባር ሰው ነኝ ፍቅር፣ በጣም የተግባር ሰው ነኝ። ይሄን ደግሞ እሺ ጊዜ ተግብሬ የሚያየሽው ነገር ይመስለኛል። ውይ አላየሁም። ሜቢ ከረሳሽ እስካሁን ያልሽውን ነገር እኔ ስታደርጊ ኧረ እኔ በደንብ ነው የማደርገው። በቃ እንደዛ ከሆነ በጣም አሪፍ። ካልመሰለሽ ደግሞ አድርጌው አንቺ ላይ ጀምሬ ያሳይሻለሁ እኮ። እኔ እኮ እንደሱ ነው የምፈልገው። እኔ በአንቺ ስለምጀምር አንቺም ደግሞ የሆነ አጸፋሽ ምላሽሽ ጥሩ ካልሆን ይደብረኛል። አትይኝም፣ እውነት አትይኝም አልኩሽ። አድርጌው እኮ እያሳየሁሽ ነው በነገርሽ ላይ